ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ሰላም ለእናንተ ይሁን የተወደዳችሁ ቅዱሳን በእያላችሁበት ሰላምታችን ይድረሳችሁ ዛሬ እንግዲህ ወደፊታችሁ የቀረብኩት የፓስተር ዘማሪ ያሬድ ማሩን ጉዳይ ለማውራት ነው እንግዲህ ሁላችሁም በተለያዩ ድረገጾች ላይ እንደተመለከታችሁ ተስፋ አደርጋለሁ ብዙ ቦታዎች ላይ ብዙዎች እየተቀባበሉ ስለሆነ ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ ማለት ወዳለሁ በዚህ አጋጣሚ እንግዲህ ወንድማችን ያሬድ ማሩ ሁላችንም እንደምናውቀው ለብዙ አመት እግዚአብሔርን ያገለገለ እግዚአብሔርን የሚወድ ድንቅ የእግዚአብሔር አገልጋይ ነው እንግዲህ አሁን በስጋ ምክንያት ቤት ይገኛል ከልጅነቱ ጀምሮ የነበረው ህመም አሁን ላይ አይኖቹ ላይ ጉዳት አድርሶበት ወደ ውጪ ሀገር ሄዶ መታከም እንዳለበትና ውጪ ሄዶ መታከም ጥሩ ውጤት እንደሚያመጣ ህክምና ባለሙያዎች ነግረውታል ስለዚህ አሁን ደግሞ የሚያስፈልገው ለህክምና የሚሆነው ወጪ በተለያዩ ሁኔታዎች የተለያዩ አገልጋዮች በፊታቸው በመቅረብ እየጠየቁ ይገኛሉ ስለዚህ እኔም ደግሞ በፕሮግራሜ ላይ የወንድማችን ያሬድን አገልግሎት እንድታገለግሉት በዚህ ሰዓት ደግሞ ከጎኑ እንድትቆሙ በጌታ ፍቅር ለመጠየቅ ነው የመጣሁት ይሄን የምታደርጉ በዚህ ፕሮግራም ላይ የተለያዩ ሰዎችን ለ6 አመት የረዳችሁ የተለያያችሁ ቅዱሳኖች በእያላችሁበት እንዳላችሁ አቃለውና ጌታ ኢየሱስ ክርስቶስ ይባርካችሁ ምናልባት ይሄንን መልእክት ደግሞ ካልሰማችሁ በኔ ፕሮግራም ደግሞ እንዲደርሳችሁ ለማድረግ ነው አሁን ወደፊታችሁ የመጣሁት ስለዚህ የያሬድ ማሩን ማግኘት ለምትፈልጉ ስልኩን ጽፌላችኋለሁ እንደገና በተጨማሪ ደግሞ ባንክ አካውንቱንም ከታች በመታዩት ቁጥር ማስገባት ትችላላችሁ የንግድ ባንክና የብርሃን ባንክን በራሱ በያሬድ ማሩ ስም ነው የተጻፈው ስለዚህ በዛ ብታስገቡ ይደርሰዋል ማለት ነው እንግዲህ ይሄንን ድንቅ የእግዚአብሔር ሰው በማገልገል በረከቱን እንድትወስዱ እግዚአብሔርን ደግሞ አገልግሏልና አብራችሁት በመቆም ደግሞ ልቡ እንድትደግፉ በጌታ ፍቅር ጠይቃለሁ ጌታ ኢየሱስ ይባርካችሁ በተጨማሪም ባላችሁበት ሀገር ሆናችሁ ወንድማችን ያሬድን ማገዝ ለምትፈልጉ ወንድማችን ሳሙኤል ተስፋ ሚካኤል በከፈተው ጎፈንድሚ ላይ ማገዝ እንደምትችሉ መግለጽ እንወዳለን ተባረኩ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ